ሰላም አለይኩም ወራህመቱላሂ ወበረካቱሁ የተከበራችሁ ተመልካቾቼ ዛሬም እንግዲህ በዚሁ በጎል ሸሪፍ ትልቁና ውቡ መስጂድ ቅጥር ግቢ ውስጥ ነው ያለሁት። ዛሬ እስኪ ወደዚህ ሀገር የመጣሁበትን ሀሳብ ወደ እናንተ ለማድረስ ነው። ወደ ካዛን ወይንም ወደ ሩሲያ የመጣሁበት አጋጣሚ ሩሲያ እንግዲህ በየአመቱ የምታዘጋጀው ዓለም አቀፍ ፎረም አለ። በዘንድሮ አመት ሩሲያ ካዛን ኢስላሚክ ኢኮኖሚክ ፎረም ብላ በሰየመችው ካዛን ከተማ ላይ በሚካሄደው በዚህ ፎረም ለመሳተፍ እድሉን አግኝቼ ነው የመጣሁት። ይሄ ፎረም በጣም ትልልቅ ሰዎች ከዓለም ከ2500 በላይ በትልልቅ በኢኮኖሚው ዘርፍ እንዲሁም ደግሞ በተለያዩ በፖለቲካውም በሁሉም ነገር ትልቅ አስተዋጽኦ ያበረከቱ ሰዎች የሚሳተፉበት ነው። በራሱ በፌዴራል መንግስቱ የሚደገፍ ትልቅ የሆነ ኢቨንት ነው። የብሪክሰን ሀገራቶችም እንደዚሁ ይሳተፉበታልና ይህንን እድል ዘንድሮ አላህ ወፍቆኝ እሱን ለመሳተፍ ነው የመጣሁት። እድሉ እንዴት እንደተገኘ ላዘግየውና ለማንኛውም ግን ስመጣ ያው እግረ መንገዴንም እንዲሁ ይችን ውብ የሆነች ሀገር ይችን የተታሮችን ሀገር በተለይ መዘየር ናፍቆቱ ነበረ። ምክንያቱም የሙስሊም ሀገርም ስለሆነች ተታሮችን በተለያየ ታሪክ በተለያየ አጋጣሚም ስለምናውቃቸው ለዛ ነው እንግዲህ እዚህ ቦታ ላይ ብዙ ጊዜ የማሳልፈው። የመጣሁት በግብጽ በኩል ነበር ትራንዚት ያደረኩት። ግብጽን እንግዲህ በተለይም ካይሮ ዋና ከተማዋን ፕሌኑ ሲያርፍና ሲነሳ የከተማዋን አቀማመጥ ማየት ችያለሁ። በተለይ ደግሞ ወደ ሩሲያ በማደርገው ጉዞ ደግሞ ፕሌኑ ሲነሳ ከፍታውን እየጨመረ በሄደ ቁጥር የካይሮ ከተማ በተለይ አረንጓዴ ፓርቷን ማየት ችያለሁና በጣም ከርቀት በርድ ቪው አየው ስለነበረ የማየው አረንጓዴ ሳር ይሁን በቆሎ ይሁን ሽንኩርት ይሁን ማወቅ ባልችልም ግን የናይል ወንዝ በጣም ብዙ አስተዋጽኦ እንዳበረከተ ካይሮ ላይ በተለይ ለግብጻውያን ወገኖቻችን ከፍተኛ አስተዋጽኦ እንዳለው መሀሉን ሰንጥቆት የሚሄደው ወንዝ ራሱ በጣም ሰፊ ቦታን አካሎ እሱ ወንዝም ይታያል ከላይ ሲታይና በቃ ለዚች ሀገር ትልቅ የኢኮኖሚ አጋር ነው ማለት ነው ናይል የሚለውን ነገር አይቻለሁ። በአንጻሩ እኛ ኢትዮጵያኖች አባይ አባይ እያልን ከመዘመር ባለፈ ብዛም እስከዛሬ አለመጠቀማችን አስገርሞኛል ዞሮር ብዬ ባለማየቴ። ምክንያቱም የነበረ ትራንዚሽን የ3 ሰዓት ብቻ ቆይታ ስለነበረ እሱም በቼኪን በቼክአውት የሚያልቅ ነገር ስለነበረ ከኤርፖርት ወጣ ብዬ ማየት እሱን አልታደልኩም። ኢንሻአላህ ሌላ ጊዜ ግብጽ የኡሙ ዱንያ ነው የምትባለው። በነገራችሁ ላይ የዱንያ እናት ነው የምትባለው። ግብጽን ያልዘየረ የትም ሀገር ሄጃለሁ ብሎ እንዳያወራ ይላሉ እሷን ሀገር ያዩ ሰዎችና ከዛ አንፃር ሌላ ጊዜ በሰፊው ሄጄ ማየት ነው የሚሆነው። ከዛ ውጭ ግን እስከ ግብጽ ድረስ የ4 ሰዓት ገደማ አካባቢ ፍላይት ወስዶብኛል። ከግብጽ እንደገና ደግሞ ተቅሪበን 2 ሰዓት ከጧቱ 10 ሰዓት ተነስቼ ከአዲስ አበባ ኤርፖርት ከጧቱ 2 ሰዓት ነው ግብጽ ኤርፖርት ካይሮ ኤርፖርት የደረስኩት። ከዛ በኋላ 4 ሰዓት ላይ ተነስተን እዚህ 10 ተኩል ገደማ ነው ሞስኮ ዓለም አቀፍ ኤርፖርት የደረስ ነው ማለት ነው። እና አጠቃላይ ይሄን ያህል ሰዓት ወስዷል ማለት ነው። 9 ሰዓት እንደዚህ አካባቢ አየር ላይ ቆይታ አድርጌያለሁ ማለት ነው። ትኬትን በተመለከተ ምናልባት ይሄ እንግዲህ ድንገት እንደኔ እግር ጥሏችሁ ይችን ሀገር መዘየር የፈለጋችሁ ለእናንተ መረጃ እንዲሆን ብዬ ነው። ትኬትን በተመለከተ የተለያዩ ትኬቶችን ቼክ አድርጌ በግብጽም የመጣሁበት ዋና ምክንያቴ ዝቅተኛው ትኬት በሱ በኩል ስላገኘሁኝ ነው። 110 ሺህ ብር ነው ትኬት የቆረጥኩት። ሌሎች ለምሳሌ በዱባይ ቼክ አድርጌ ነበር፣ በተርኪሽ ኤርላይንስም ቼክ አድርጌ ያለው 160 እና ከዚያ በላይ ነው። የኢቲዩም እንደዛው አካባቢ ነበር እኔ ስመጣ። በእርግጥ ከእለት ወደ እለት ከቀን ወደ ቀን ኮስቱ ያው ይለያያል እንደምታውቁት፣ ግን በወቅቱ እኔ ያገኘሁት ዝቅተኛው እንትን በዚህኛው ስለነበረ ነው እንግዲህ በዛ መልኩ የመጣሁት። ቀጥታ ሞስኮ አረፍኩኝ። ሞስኮ ሆሊዴይ ኢን የሚባል ሆቴል ሚዲየም ሆቴል ነው። በጣም ቆንጆ ነው። በጣም ስታንዳርዱን የጠበቀ ነው። እዛ ጋር አረፍኩኝ። ከዚያ ከአንድ ቀን ቆይታ በኋላ በትሬን ወደ
ወደ ዝች ወደ ካዛን ወደ ታታሪስታን ዋና ከተማ ካዛን ከተማ መጥቻለሁ ማለት ነው። ካዛን በጣም ደስ የሚል እንትን ነው ያላት፣ ድባብ ነው ያላት። ኦልሞስት 50 ፕላስ ፖፑሌሽኑ ሙስሊም ነው። ታታሪስታኖች ወይም ደግሞ ታታሮች ናቸው። ታታርና ሞንጎል እንግዲህ አንድም ያደርጓቸዋል፣ አንዳንድ ሙአሪፎች የተለያዩ ናቸው የሚሏቸዋል። አላ ኩሊ ሐል ይሄ አካባቢ ያው የታታሮች እንትን ነው። በእርግጥ እነሱ አንድ ወንድም አግኝቼ እኛ ታታሮች ሳንሆን ከሌላ አካባቢ የመጣነን እነሱ ግን ያው ሩሲያኖቹ ታታር ይሉናል የሚል ነገር ነግሮኛል። አላ ኩሊ ሐል እዚህ ከመጣም በኋላ ወደ ቀጥታ ወደ እዚህ መጥቼ ባይዘወይ ይወላችሁ አንድ ነገር ልንገራችሁ። ወደ ሩሲያ ከተማ ስመጣ ሆቴል ቡክ ማድረግ አልቻልኩም እዛ ሆኜ፣ ምክንያቱም በተለያየ አጋጣሚ አሁን ባለው ነባራዊ ሁኔታ ማዕቀብ ስለተጣለባት ከውጭ ሆናችሁ ምንም አይነት አክሰስ ማድረግ ስለማትችሉ አንድ ሩሲያዊ ጓደኛ አግኝቼ እሱ ነበረ ቡክ ያደረገልኝ ሆቴሉን። ከዛ ደግሞ ትሬንም እንደዚሁ ቡክ ያደረገልኝ እሱ ነበረ፣ ወደ ካዛን ማለት ነው። ኦልሞስት 1000 ኪሎ ሜትር ነው። በትሬን ግን ወደ 750 ገደማ ኪሎ ሜትር ነው የሚሆነው። ይሄንን ነገር እንትን ማድረግ አልቻልኩም ማለት ነው። ልምድ መውሰድ ግን ስመለስ ግን እኔ ራሴ ነኝ አሁን ነገ መለሳለሁ ኢንሻአላህ። ትሬኑን እኔ ራሴ ነኝ የቆረጥኩት፣ እንዴት እንደሚቆረጥ ምናምን ነግራቸዋለሁ። ሆቴል እኔ ራሴ ነኝ ቡክ ያደረኩት። እዛው ሞስኮ ያለሁኝ ነው። ኦንላይን የራሳቸው የሆነ ሁሉም ነገር የጎግልም የጎግል ማፕም እንደዚሁ ለሆቴል ቡኪንግ እንደ ኡበር የተለያዩ የራሳቸው የትራንስፖርቴሽን አፖች አሏቸው የሰሯቸው። መቸገር መጠበብን ተወልዳለች መቼስ አይደለ? ስለዚህ የራሳቸው አፕ ስላለ ያንን አፕ ተጠቅሜ ነው እዚህ ገና ሞስኮ ያለሁኝ ፋጢማ ሆቴል የሚል ሳገኝ ይሄ ሙስሊም ሆቴል ብዬ እሱም ቡክ አድርጌያለሁ መጥቻለሁ። ሰኖጉድ ሰኖባድ እንትኑ ብዙ አይደለም ግን ያው መለስተኛ ነው። ኮስቱም ፌር ነው። ስለዚህ እዚህ ምናልባት እዚህ እኔ ካለሁበት የ200 ሜትር በሉት በቃ እዚሁ ጀርባ ነው። ከዚህ መስጂድ ጀርባ ነው። ኦሬዲ ሴንተሩ ላይ ነው ያገኘሁት ማለት ነው። ስለቀረበኝ መቀየር አልፈለኩም። ያው የኢንተርኔት አክሰስ አለመኖሩ ነው ሆቴሉ ሪሴፕሽን ጋር ብቻ ነው ያለው። ግን ሆቴሉን ኦሬዲ ሲም ካርድ ስላገኘሁኝ የራሴን ሲም ካርድ እየተጠቀምኩኝ ስለሆነ ብዙ አልቸገረኝ እንጂ በማግስቱ ልቀይር ነበረ። ይሄ ነው ያለው። ከዛ ውጪ እዚህ አካባቢ የተለያዩ ሊጎበኙ ከሚችሉ ቦታዎች አንዱ ይሄ ከጀርባ የምታዩት ትልቁ መስጂድ ነው። ይሄ እንግዲህ ያው በ16ኛው ክፍለ ዘመን ተገንብቷል ተብሎ ነው የሚወሰደው። ግን ከዛ ወዲህ በተለያዩ ታድሷል። ይሄ አይ ቲንክ የመጨረሻው 2005 ታድሶ መሰለኝ። አሁን በዚህ ሁኔታ ላይ የምታዩት የሰዓቱ ሁኔታ እዚህ ሀገር ልክ እንደ ቱርክ ነው። እዚህ ሀገር ምናልባት መግሪብ የሚገባው 2 ሰዓት ገደማ ነው። ያ ማለት ኦልሞስት የ3 ሰዓት የ2 ሰዓት ተኩል እንዲህ ልዩነት አለ ከኛ ሀገር ሰዓት አቆጣጠር አንጻር። አሁን አየሩ በጣም ምቹ የሆነ አየር ነው። ያ ማለት በጣም ቀዝቃዛም አይደለም። የበረዶ ሰዓት እንግዲህ ስለሚታወቅ ማለት ነው። ሙቀትም አይደለም እና ምቹ የሚባል ለቱሪስቶች በጣም ምቹ የሚባል ሰዓት ነው ያሁኑ ሰዓት። ከዛ ውጪ በጣም ትልቁ ችግር የቋንቋ ችግር ነው። ቋንቋ በጣም ችግር አለ። ከጀርባ እንግዲህ እህት መታቆች ብላለች፣ ምንም ማድረግ አልችልም። የቋንቋ ችግር አለ። ቋንቋን ለመፍታት ያው ጉግል ትራንስሌት ነው የምትጠቀሙት። ለዚህ ሲም ካርድ በጣም ወሳኝ ነው። ሲም ካርድ እኔ ማግኘት አልቻልኩም ነበረ። እዚህ አንድ ጓደኛ አግኝቼ እሱ ራሱ ሲም ካርድ አውጥቶልኝ ጋብዞኝ ምናምን እንትን አደረገኝ። አልሐምዱሊላህ አበሸረኝ። ስለዚህ ወደዚህ ሀገር መምጣት ስናስብ ሲም ካርድ ቢኖረን ጥሩ ነው። አሁን ነው ከጃንዋሪ ጀምሮ ህጉ የተቀየረው አሉኝ። ያ ፕሮሰስ አለው ለማውጣት የሆኑ ስቴፖች አሉት። እኔ እሱን ስቴፕ መሄድ ስላልቻልኩ ማውጣት አልቻልኩም። ከኤርፖርት ማውጣት ይቻላል አይቻልም አይ ዶንት ኖ፣ እሱን ቼክ ማድረግ ስላልቻልኩ ማለት ነው። ከዛ ውጭ እዚህ ሀገር ምንድነው የተለየ ነገር ካላችሁኝ በጣም የተለያዩ የሃይማኖት እንትኖች አሰሮች ፋናዎች ያለፉባት እንደሆነች ነው። አሁን ለምሳሌ ይሄ መስጂድ አለ፣ በዚህ በጎኑ ሌላ ቸርች አለ፣ በጎኑ ሌላ ማዕበድ አለ፣ በጎኑ ሌላ እንትን አለ። የተለያዩ ሰቃፋዎች፣ የተለያዩ ባህሎች፣ የተለያዩ አመለካከቶችን የምታስተናግድ ሀገር ነች። እንግዲህ ለዛም ይመስለኛል ካዛን ኢስላሚክ ፎረም እዚህ
የመደረጉ ሚስጥሩ የሙስሊሞች ሀገር ስለሆነች ሊሆን ይችላል። ኦፍ ኮርስ ሌሎች የሙስሊም ሀገራቶች አሉ ሩሲያ ውስጥ። በተለይ ወደ ዳጊስታን በምንሄድበት ጊዜ ከዚህ ካለሁበት 2000 ኪሎ ሜትር ይርቃል ነቆቃዝ አካባቢ ማለት ነው። እዛ ኦልሞስት 95% ሙስሊሞች ናቸው። እዚህ ግን 55% አካባቢ ሙስሊም ነው። ግን እነዚህ ሞር ሞዴሬት የሚባሉ ሙስሊሞች ናቸው በሩሲያኖች ግንዛቤ ማለት ነው። ሶ እቺ በዛ ደረጃ እንግዲህ ፕሮሞት ትደረጋለች ማለት ነው። እና በጣም ሰፊ እንትኖች አሉ የተለያዩ የሚቸግራችሁ ነገር አንደኛ ቋንቋ ነው እንዳልኳችሁ፣ ሁለተኛ ያው ምግብ ሁሉም ቤቶች ዝግ ናቸው። ልክ እንደ አረብ ቤቶች ውጭ ላይ የሚንቀሳቀስ ሰው አታዩም። የተከፈቱ ምግብ ቤቶችን አታዩም። ያው ከፍታችሁ ስትገቡ ነው ውስጥ ላይ ምን እንዳለ የምታውቁት። ስለዚህ ውጭ ላይ የተጻፈው ደግሞ በራሳቸው ቋንቋ ስለሆነ እሱን ትራንስሌት ካላደረጋችሁ መረዳት አትችሉም። እንዲህ አይነት ነገሮች ትንሽ የሚያስቸግሩ ነገሮች ነበሩ። ለማንኛውም እንግዲህ ፎረሙ በጣም ደስ ሲል ነበረ። እዚህ የነበረኝ ቲንክ 3 ቀን ነው እንደዚህ ምናምን ቆይታ በጣም ጥሩ ጊዜ ነበር ያሳለፍኩት። የተለያዩ ቦታዎችን መሄድ ችያለሁ፣ ሞል መሄድ ችያለሁኝ፣ ባቡር ትኬት በራሴ መቁረጥ ችያለሁ። እንደዚሁ ሞስኮ ማርፍበትን ሆቴል በራሴ ቡክ ማድረግ ችያለሁ። እነዚህን ደግሞ በሌላ ቪዲዮ ባሳያችሁ ጥሩ ነው፣ ቪዲዮ እንዳይረዝም። ለማንኛውም ይሄንን ትራቨል የማደርግበትን ቻናል ሰብስክራይብ ብታደርጉ የካዛክስታን ወይም ደግሞ የታታሪስታን በአጠቃላይ የሩሲያን እንትኖች ታያላችሁ። ከዚህ በኋላም ደግሞ ሌሎች ቪዲዮዎች ወደ እናንተ ማድረስ ነው የሚሆነው። ላሳጥረው ሌሎች ነገሮችን በሌላ ቪዲዮ በመጣበት ጥሩ ይመስለኛል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።